ፊልሙ ሲጀምር መሪ ገጸ ባህሪያችን የሆነችውን ቫዮላን እያሳየን ነው። ቫዮላ ኳስ መጫወት ከመጠን በላይ ትወዳለች። ቫዮላ በትምህርት ቤታቸው በሚገኘው የሴቶች ቡድን ካፒቴንም ጭምር ናት። በአንዲት በተረገመች ቀን ወደ ትምህርት ቤት ግቢዋ ስትደርስ ጓደኞቿ ያልተጠበቀ ነገር ያረዷታል። ትምህርት ቤቱም በሌሎች የእግር ኳስ ተጫዋቾች ስላረካ የሴቶች የእግር ኳስ ቡድኑን እንዳገደው ነገሯት። The school cut our team. Wait, what? Not enough girls signed up. What, so they just cut us? They can't do that. እሷም በዚህ በመናደድ ወደ አሰልጣኟ በመሄድ የወንዶችን ቡድን መቀላቀል እንደምትፈልግ ነገረችው። አሰልጣኟ ግን ሳቅባትና እንደማትችል ይነግራታል። በዚህ ሰዓት የቫዮላ ፍቅረኛ የሆነው ጀስቲን ወደ ቦታው ይደርሳል። ጀስቲን ማለት በትምህርት ቤታቸው የሚገኘው የወንዶች ቡድን ተጫዋችና ካፒቴን ነው። እሷም ወደ ወንዶች ቡድን መቀላቀል እንደምትፈልግ ነገረችው። እሱም በዚህ ይስቅባታል። እናም እንደማትችል እና እሷ ለሱ ብቁ እንዳልሆነች ነገራት። በዚህ ሰዓት ቫዮላ የኔና አንተ ነገር እዚህ ጋር አብቅቷል ብላ ሄደች። Fine. End of relationship. Oh! Come on,